አሁን ላይ ጠንክራችሁ እያጠናችሁ ሊሆን ይችላል። ነገር ግን በእያንዳንዱ የፈተና ወቅት የሺዎችን ተማሪዎች ውጤት በዝምታ የሚያጠፉ 5 ስህተቶች አሉ። ለፈተና እየተዘጋጃችሁ ከሆነ ነገሮች ሳይረፍዱ እነዚህን ስህተቶች አሁኑ አስወግዱ። ብዙ ተማሪዎች የተሻለ ውጤት ማምጣት የሚቻለው ረጅም ሰዓት በማጥናት ብቻ ይመስላቸዋል። ነገር ግን አንዳንዴ ትልቁ ችግር የጥረት ማነስ አይደለም፣ ተማሪዎች በፈተና ወቅት ደጋግሞ የሚሰሯቸው ስህተቶች እንጂ። በዚህ ቪዲዮ ውስጥ ጠንክራችሁ ብታጠኑም እንኳን ውጤታችሁን በምስጢር ሊቀንሱ የሚችሉ 5 አደገኛ የፈተና ስህተቶችን እነግራችኋለሁ። ስለዚህ በጥንቃቄ ተከታተሉ። አሁን ወደ ቪዲዮ። አንደኛ፣ ሁሉንም ነገር ለመጨረሻ ደቂቃ ማቆየት ነው። ይህ ተማሪዎች ከሚሰሯቸው ስህተቶች ውስጥ በጣም የተለመደ ነው። ሁል ጊዜ እንዲህ ይላሉ፣ ገና ጊዜ አለኝ፣ ነገ አጠናለሁ። ከዚያም በድንገት ፈተናው አንድ ቀን ብቻ ይቀረዋል። አሁንም ተጨንቋል፣ ግራ ተጋብተዋል። ሁሉንም ነገር በአንድ ሌሊት ለመሸምደድ ይሞክራሉ። ነገር ግን መደናገጥን እንጂ ግንዛቤን አይፈጥርም። አእምሯችሁ መረጃን በትክክል ለመቀበል ጊዜ ይፈልጋል። ለመጨረሻ ደቂቃ ሲያቆዩ ቶሎ ይረሳሉ። በራስ የመተማመን ስሜትም ይቀንሳል። በፈተና ወቅትም አእምሯችሁ ቀላል ነገሮችን እንኳን ለማስታወስ ይቸገራል። ይልቁንስ ምንም እንኳን በቀን 1 ሰዓት ቢሆንም ቀደም ብላችሁ ጀምሩ። በየቀኑ በጥቂት ማጥናት ከፈተና በፊት አንድ ሌሊት ከመሰቃየት ይበልጣል። ትንሽ ግን ቋሚ ጥረት ሁልጊዜም የመጨረሻ ደቂቃ ግፊትን ያሸንፋል። ሁለተኛው ስህተት ደግሞ ራስን ከሌሎች ተማሪዎች ጋር ማወዳደር ነው። ይህ ስህተት በራስ መተማመንን በጣም በፍጥነት ያጠፋል። አንድ ሰው ሲናገር ትሰማላችሁ፣ እኔ ሁሉንም ምዕራፎች ጨርሻለሁ፣ ሌላኛው ደግሞ ዛሬ 10 ሰዓት አጥንቻለሁ ይላል። ከዚያም በድንገት ከሌሎች ወደ ኋላ የቀራችሁ ይመስላችኋል። በራሳችሁ ላይ መጠራጠር ትጀምራላችሁ። ነገር ግን ንጽጽር አደገኛ ነው፣ ምክንያቱም ትኩረታችሁን ከራሳችሁ እድገት ላይ ይነጥቀዋል። እያንዳንዱ ተማሪ አጠናኑ የተለየ ነው። አንዳንዱ በፍጥነት ይረዳል፣ አንዳንዱ ደግሞ ልምምድ ይፈልጋል። ይህ ደግሞ ተፈጥሯዊ። ችግሩ የሚጀምረው ንጽጽር ፍርሃትን ሲፈጥር። በሰላም ከማጥናት ይልቅ ከልክ በላይ ማሰብ ትጀምራላችሁ። ያ ፍርሃት ትኩረታችሁን ይቀንሷል። በራሳችሁ መሻሻል ላይ ትኩረት አድርጉ። ግቡ ሌላ ሰውን መሆን አይደለም። ግቡ ትላንት ከነበራችሁበት ማንነት የተሻለ መሆኑ። አንዳንዴ መካከለኛ ተማሪዎች የተሻለ ውጤት የሚያመጡት ከሌሎች ጋር በአእምሮ ከመፎካከር ይልቅ በራሳቸው ጉዞ ላይ ትኩረት ስላደረጉ ብቻ ነው። ሶስተኛው ስህተት በፈተና ወቅት መደናገጥ ነው። ይህ በብዙ ተማሪዎች ላይ ይከሰታል። ቤታቸው ጥያቄዎችን በትክክል ይሰራሉ፣ ነገር ግን በፈተና አዳራሽ ውስጥ ሁሉም ነገር ይቀየራል። ልባቸው በፍጥነት ይመታል፣ አእምሯቸው በድንገት ባዶ ይሆናል። ቀላል ጥያቄዎች እንኳ ከባድ መስለው መታየት ይጀምራሉ። ይበልጥ በተጨነቃችሁ ቁጥር ትኩረት ማድረግ ይከብዳችኋል። ለዚህ ነው በፈተና ወቅት መረጋጋት በጣም አስፈላጊ ሆነው። ይህን የፈተና ፍርሃትን እንዴት ማሸነፍ እንደምትችሉ የሰራሁት ቪዲዮ አለ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋል፣ ገብታችሁ ቼክ አድርጉት። አራተኛው ስህተት በትክክል አለመከለስ ነው። ብዙ ተማሪዎች አንዴ ያነቡና ዳግመኛ አይመለሱበትም። ከዚያ በፈተና ወቅት እንዲህ ይላሉ፣ ይህን እንዳነበብኩት አስታውሳለሁ ግን ረሳሁት ይላሉ። ይህ የሆነው ያለ ክለሳ የማስታወስ ችሎታ ስለምዳከም ነው። ክለሳ መረጃን ከአጭር ጊዜ ትውስታ ወደ ረጅም ጊዜ ትውስታ የሚያስተላልፍ ሂደት ነው። ጎበዝ ተማሪ ጠንክሮ የሚበላ ብቻ አይደለም፣ መረጃዎችን በየጊዜው የሚከልስ ጭምር ነው። አምስተኛው ስህተት ጎበዝ አይደለሁም ብሎ ማመን። ይህ ምናልባት በዚህ ዝርዝር ውስጥ በጣም አደገኛው ስህተት ነው። ብዙ ተማሪዎች ፈተናው ሳይጀምር በፊት በአእምሯቸው ይሸነፋሉ። አስቀድመው ራሳቸውን አሳምነዋል። እኔ ብልህ አይደለሁም፣ ይህንን ማድረግ አልችልም፣ በጭራሽ ጥሩ ውጤት አላመጣም ይላሉ። እናም ቀስ በቀስ በአግባቡ መሞከራቸውን ያቆማሉ። በጥንቃቄ ስሙ። ስኬታማ የሆኑ ተማሪዎች ተስጦ ያላቸው ሆነው የተወለዱ አይደለም። እነሱ በቀላሉ ከሌሎች ይልቅ ለረጅም ጊዜ በዲስፕሊን የቆዩ ናቸው። ድካም ሲሰማቸው እንኳን ማጥናታቸውን ይቀጥላሉ። አንዳንዴ ተስፋ የማይቆርጥ ተማሪ ከተፈጥሮ ተስጦ ካለው ተማሪ ይልቅ ስኬታማ ይሆናል። አሁን ያላችሁበት ደረጃ የወደፊት ውጤታችሁን አይወስንም፣ የዕለት ተዕለት ልማዶቻችሁ ግን ይወስናሉ። ፈተናዎች ለሁሉም ሰው ከባድ ናቸው፣ ነገር ግን እነዚህን ስህተቶች በማስወገድ ብቻ ከብዙ ተማሪዎች ቀድማችሁ መገኘት ትችላላችሁ። ይህ ቪዲዮ ከረዳችሁ ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን አትርሱ። ለፈተና ለሚዘጋጅ ጓደኛችሁ ማጋራታችሁን አትርሱ። ከእነዚህ ስህተቶች ውስጥ እናንተን ይበልጥ የሚጎዳችሁ የትኛው ነው? ኮመንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም የጥናት ጊዜ